አሰላም አለይኩም ወራህመቱላሂ ወበረካቱ። የጠቃሚ ቻናል ተከታታዮች እንደምን አላችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ ፒስ ነኝ። እንግዲህ ዛሬ በሀብሀብ ነው። እንግዲህ ሀብሀብ ይዤላችሁ መጥቻለሁ። ሀብሀብ በህልም ማለት ማየት በህልም እንደዚህ የተሰነጠቀው ካያችሁት እርጉዝ ሴት ከሆነች ሴት ልጅ ትወልዳለች። አላሁ አለም እንደተፈሰረው ነው። እንደገና ያልተቆረጠ ድፍኑ ከሆነ ወንድ ልጅ ነው ይባላል። ድፍኑ እንደዚህ ያልተከፈለ ማለት ነው። እና የተከፈለ ከሆነ እኔ ቆርጬዋለሁ ግማሹን እና ትንሽ ያስፈልገዋል፣ ዘዴ ያስፈልገዋል። ግን ብዙ ልቆርጥ አልፈለኩኝም። እኔ አሁን ትንሽ ነው የፈለኩት። በህልም በጣም ቆንጆ ህልም ነው። ለእርጉዝ ሴት ከሆነች ያው እንደነገርኳችሁ ድፍኑን ካየችው ወንድ ልጅ ነው የምትወልደው። የተቆረጠ እንደዚህ የተከፈለ ከሆነ ሴት ልጅ ነው የምትወልደው። እንደገና ደግሞ እየበላች ከሆነ በጣም ብዙ ኸይር ይመጣለታል። ለወንድም ሆነ ለሴት እየበላችሁ ከሆነ ወይንም እየገዛችሁ ከሆነ ያላሰባችሁ ንዕማ አላህ ሊሰጣችሁ ነው። ይሄ ምልክት ያሳያችሁ ማለት ነው። በጣም ቆንጆ ነው። መግዛትም ሆነ መሸጥም ሆነ ያው ርስቅ ነው። በጣም ቆንጆ ነው። ለሰውም ሰጣችሁ ከሆነ ያው ለዛ ለምታውቁት ሰው ከሆነ ከሰጣችሁት በእናንተ በኩል የሚያገኘው ንዕማ ይኖራል። ዋው 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 ማሻአላ ማር ነው ማር እና ለሰውም ስጦታ እየሰጣችሁ ከሆነ ያው ንዕማ ሰጣችሁታል። ለዛ ሰው ኸይር ይመጣለታል ማለት ነው። በተረፈ ቪዲዮውን ሰብስክራይብ አድርጉት፣ ሼር አድርጉ፣ ከወደዳችሁት ላይክ አድርጉ። ጥያቄ ካላችሁ ኮሜንት አስቀምጡ። እንደገና ደግሞ ሀብሀብ ጥሩ መሆኑን የምታውቁት እቺ ስሩ የደረቀ መሆን አለበት፣ ትንሽ መሆን አለበት። ያው ብዙ አንድ አይነት ከሆኑ አማራጭ ከሌላ የተገኘው ነው የሚገዛው፣ ግን ይጣፍጣል። ህልሙን አላህ ለኸይር ያርግላችሁ። ሀብሀብ ምን ጊዜም ኸይር ነው፣ በኸይር የሚፈታ ነው። ማንኛውም ፍሩት ኸይር ናቸው። አረንጓዴ ነገሮች እና የሚበሉ የሚጠቅሙ ነገሮች በምንም አይነት በሸር እንዳትፈቱት። ለሁሉም አላህ ኸይር ያርግለት። በህልም ሀብሀብ ይሄ ይባላል። ሰላም አለይኩም።